ከዚህ አንቀጽ ጋር ያይዘው ስለ ጀነት ገበያ ተናግረዋል። ወለኩም ፊሃ ማ ተሽተሂ አንፉሱኩም የሚለውን ሲፈስሩ በሰነዳቸው ከሰዒድ ብኑ አልሙሰይብ ከአቡ ሁረይራ እንዳስተላለፉት ሰዒድ ብኑ ሙሰይብ ሰይዱ ታቢዒ የታቢዒዎች አለቃ የሚባሉ ታቢዒ ናቸው። እሳቸው ምን አሉ? አቡ ሁረይራ መንገድ ላይ ያገኘኛል። ከዛ በኋላ ነስአሉላህ አን የጅመዐ በይኒ ወበይነከ ፊ ሱቂል ጀነህ አሉኛ። ሰዒድ ብኑ ሙሰይብ ሆይ ዛሬ እዚህ ዱንያ ላይ አላህ እንዳገናኘን የጀነት ገበያም ላይ እንዲያገናኘኝ አላህን ጠይቀዋለሁ አሉኛ። ከዛ በኋላ ሰዒድ ብኑ ሙሰይብ ምን አሉ? አወ ፊሃ ሱቁን ጀነት ውስጥ ገበያ አለ እንዴ? ሱቅ አለ እንዴ ብዬ ጠየቅኳቸዋል። ቃለ ነዓም አዎ ነቢዩ ዓለይሂ ሰላቱ ወሰላም ነግረውኛል። የእኛና የእነሱ ልዩነት እዚህ ጋር ነው። ብዙ ሰው በተለይ ባለንበት ዘመን የመሰለውን ነው የሰማውን ነው የሚያወራው። የሐድራ ወሬ ሰነድ የሌለው ደጋጎች እንዲያሉ ሼኾች እንዲያሉን ሰነድ ያለው ከሆነ ከቁርአን ከሐዲስ ጋር የሚገጥም ከሆነ ችግር የለም። እንዲሁ የምርቃና ከሆነ ግን ኸጠር ነው። በተለይ የአኺራ ጉዳይ ላይ ሲሆን አቡ ሁረይራ አው ሱቅ አለ ነቢዩ ሰለላሁ ዐለይሂ ወሰለም ነግረውኛል። ኢዛ ደኸሉ ፊሃ የጀነት ሰዎች ጀነት ሲገቡ እንደየስራቸው በየደረጃቸው ይመደባሉ፣ ያርፋሉ። ከዛ በኋላ በዱንያ የቀን አቆጣጠር መሰረት እንደ ጁሙዓ ባለ የጊዜ ገደብ ሳምንታዊ የጊዜ ገደብ አላህን ይዘይራሉ። የጀነት ሰዎች ጀነት ከገቡ በኋላ በየደረጃቸው ያርፋሉ። እንደ ጁሙዓ እንደ ዱንያ አቆጣጠር ሳምንታዊ ጁሙዓ በሚመስል የጊዜ ገደብ በየጊዜው የሄዱ አላህን ይዘይራሉ። አላህ ተባረከ ወተዓላ አርሹን ይፋ ያደርግላቸዋል። የጀነት ጨፌ ላይ ተገልጦ ይታያቸዋል። የኑር ሚንበር መቀመጫ ይዘጋጅላቸዋል። ከወርቅ፣ ከብር፣ ከዘበርጀድ፣ ከእንቁ የተለያዩ ከተከበሩ ነገሮች የተሰራ ሚንበር ላይ ቁጭ ብለው አላህን ያያሉ። ከነሱ ውስጥ በደረጃ እንደው ዝቅ ያለ የሚባል የሚስክ ቁልል ላይ ክምር ላይ የሚቀመጥ ሰው ነው። መቀመጫው እንደ ዱንያ አሸዋ ጭቃ ምናምን ሳይሆን የሚስክ ሽቶ ተቆልሎለት እዛ ላይ የሚቀመጥ ሰው ነው። እዛ ላይ ቁጭ ብሎም የወርቅ የብር የእንቁ ወንበር ላይ የተቀመጡት ከኔ ይበልጣሉ የሚል ስሜት እንዳይሰማው አላህ ያደርጋል። ጀነት ላይ ካሉ ጸጋዎች መሃል አንዱ ይሄ። በየደረጃው የሰው ልጅ ጀነት ይገባል። ጀነት ከገባ በኋላ እገሌ ከኔ ይበልጣል የሚል ስሜት ውስጡ ላይ አይሰማው። የሚስክ አሸዋ ላይ የተቀመጠው የወርቅ ሚንበር ላይ ከተቀመጠው ይበልጣል ብሎ አይሰማው። ምን ያንሳለሁ አይ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲሉ አላህን እናየዋለን እንዴ ብዬ ጠየቅኳቸው አሉ አቡ ሁረይራ። ነቢዩ ሰለላሁ ዐለይሂ ወሰለም አዎ ፀሐይ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? 14ተኛው የ15ተኛው ሌሊት ጨረቃ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? አያጨቃጭቅም። ፀሐይ በይፋ ነው የሚታየው። የ14ተኛው የ15ተኛው ሌሊት ጨረቃ በይፋ ነው የሚታየው። ለእናንተ እይታን በእይታ ለመመሰል ነው የሚታየውን አላህን ከሚታየው ጨረቃ ጋር ፀሐይ ጋር ለመመሰል ሳይሆን ፀሐይ ጨረቃ ማየት ለእናንተ አጠራጣሪ እንዳልሆነ ሁሉ አላህ እንደሚታየም አትጠራጠሩ። እናንተ ፀሐይ ጨረቃን ለማየት እንደማትሻሙት እንደማትጨናነቁት አላህን ለማየት የቂያም ቀን አትጨናነቁም። ተጠጋለኝ ከለልከኝ አትባባሉማ። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ተሰብስበው አላህ ፊት ተባረከ ወተዓላ ይቆማል። እገሌ የእገሌ ልጅ ሆይ በዚህ ቀን ይሄን አይነት ወንጀል ሰርተሃል ይለዋል። የሰው ልጅ